የፈረሰ ጣራና የዘገየ ጸጸት። ሲንግል ማዘርነትን እንደ ጀብዱ ላዩ እህቶች የተላከ መራራ እውነት። እህቴ ሆይ አንዴ ቆም ብለሽ ስሚ። ይህንን ንግግር ስትሰሚ ሊከፋሽ ይችላል፣ ግን ጥላቻ አይደለም። ፈውስ የሚገኘው መራራውን መድኃኒት በመዋጥ ነውና እውነቱን እንጋፈጠው። በአሁኑ ዘመን ሲንግል ማዘርነት በራስ ምርጫ ትዳርን አፍርሶ ልጅን ይዞ መውጣት እንደ ጀብዱ፣ እንደ ነፃነትና እንደ ስልጣኔ አፕግሬድ እየታየ መጥቷል። ብዙ እህቶች በማህበራዊ ሚዲያ የፌሚኒዝምና የኢንዲፔንደንት ሴትነት ኢንዲፔንደንት ስብከት ተተለው የሞቀ ቤታቸውን በገዛ እጃቸው እያፈረሱ ነው። አላህ ዘንድ እጅግ የጠላው ሐላል ፍቺ መሆኑን ረስተው ትዳርን እንደ እስር ቤት ማየት ጀምረዋል። ግን የዚህ ጀብዱ መጨረሻ ምንድን ነው? በነፃነት ስም የተሸፈነ በብቸኝነት የተጠቀለለ ጥልቅ ጸጸት። ትዳራቸውን በገዛ እጃቸው አፍርሰው ከወጡ በኋላ የዘገየ ጸጸት ሆናቸው የሚማሯቸው 10 መራራ እውነቶች እነሆ። አንደኛ፣ ማንም ወንድ እንደ ባልሽ አይታገስሽም። የተውሹ ባልሽ ትዕግስተኛ ነበር። ባህሪሽን ቻለ፣ ስድብሽን ዋጠ፣ ሲከፋሽ አጽናናሽ፣ አኮርፈሽ ስተኚ አባበለሽ። ከትዳር ውጪ ባለው ዓለም ግን ማንም ወንድ ያንቺን ትዕቢት፣ ጭቅጭቅና ስሜታዊ ቀውስ ለመታገስ ጊዜም ፍላጎትም የለውም። ያጣሹ ባልሽን ብቻ አይደለም፣ አንቺን የሚሸከም ትልቅ ትዕግስትን ጭምር ነው። ሁለተኛ፣ የማህበራዊ ሚዲያ ጭብጨባ የቤት ኪራይ አይከፍልም። ትዳርሽን ስታፈርሺ ሶሻል ሚዲያ ላይ ጀግና፣ ነብር፣ ለማንም አትንበረከኪ ብለው አጨበጨቡልሽ። ግን ወሩ አልቆ ኪራይ ሲደርስ፣ መብራት ሲጠፋ፣ የልጅሽን ህመም ብቻሽን ስታስታምሚ፣ ብቸኝነት ሲጫጫንሽ ያጨበጨቡልሽ ሁሉ የሉም። የፌስቡክና የቲክቶክ ላይክ ብርድ ልብስ አይሆንም፣ መፈከር እንጀራ አይጋግርም። ሶስተኛ፣ አዲሱ የህይወት ምዕራፍሽና የምርጫ ገበያው። አሁን 23 ዓመትሽ አይደለም። ታሪክ አለብሽ፣ ስሜታዊ ስብራት አለብሽ፣ ልጅ አቅፈሻል፣ የራስሽን የሆነ መስፈርት አለሽ። አልሞላ ያለኝ ግን የሚሞላልኝ ሌላ ምርጥ ወንድ አገኛለሁ ብለሽ ይሆናል። ነገር ግን ምርጫና አቅም ያላቸው የተረጋጉ ወንዶች የሚፈልጉት ታሪክ የሌላትን ያልተወሳሰበችና የተረጋገች ሴት ነው። ገበያው እንዳሰብሽው አይደለም፣ ጊዜ ደግሞ ለማንም አይራራም። አራተኛ፣ ነፃነት ያልሽው አስፈሪ ብቸኝነት ነው። አሰልች ትዳር ብለሽ ወጣሽ። አሁን ግን ብቻሽን ትበያለሽ፣ ብቻሽን ትተኛለሽ። ያንቺን ሐሳብ የሚጋራ የልጅሽ ኮቴ ሰምቶ አብሮሽ የሚደሰት አባት የለም። ስልክሽን ስትጎረጉሪ ታድሪያለሽ። ኦንላይን ላይ ፈገግታና የእኔ እችላለሁ ፎቶ፣ ቤት ውስጥ ግን ልብ መሰበር። ነፃነት ያለ ቤተሰብ መዋቅር ባዶነት ነው። አምስተኛ፣ የውሳኔሽ ትልቁ ገፈት ቀማሽ ልጆችሽ ናቸው። የተውሽው ባልሽን ብቻ አይደለም፣ ያፈረስሽው የልጆችሽን የህይወት መሰረት ነው። ያለ አባት ያደጉ ልጆች የአባትነትን ባዶነትና ቁስል ተሸክመው ነው የሚያድጉት። ባልሽን ለመቅጣት ብለሽ ልጆችሽን በአባት አልባነት ቀጣሻቸው። ይህ የማይሻር ጠባሳ ነው። ስድስተኛ፣ ሲንግል ማዘር መሆን የሚኮሩበት ሜዳሊያ አይደለም። ከባድ ነው፣ ብቸኝነት ነው፣ ድካም ነው። ዓላማና ራዕይ ያለው ወንድ አዲስ ህይወት መግባት እንጂ የሌላውን የተበላሸ ታሪክ መጠገም ሥራ ሬስኪው ሚሽን ውስጥ መግባት አይፈልግም። እውነት ለስሜታዊ መፈከር ቦታ የላትም። ሰባተኛ፣ የህልምሽ ወንድ ሌላ ህልም አለው። የተበለጠ ሀብታም፣ የተበለጠ ተምሮ፣ የተበለጠ ቆንጆ አገባለሁ ብለሽ ታስቢያለሽ። ግን ያሰብሽው ወንድ እንደ አዲስ አብሮ የሚያድግ ሴት እንጂ የሌላው ሰው ጥላ ያረፈባትን አይሻም። ያሰብሽው እና የሚያጋጥምሽ ፍጹም ይለያል። ስምንተኛ፣ የወንዶች ትኩረት ማለት ክብር አይደለም። ላይክ እርካሽ ነው። ኢንቦክስ ዲኤም መግባት ነፃ ነው። ቲክቶክ ላይ አምረሽ ስቶች ያገኘሽው የወንዶች ትኩረት ለመዝናናት የሚመኙሽን እንጂ አክብረው ለትዳርና ለሐላል የሚፈልጉሽን አያሳይም። ውስጥሽ እውነቱን ጠንቅቆ ያውቀዋል። ዘጠነኛ፣ የናቅሽው የትዳርሽ ሰላም የነገ ቅንጦይሽ ነው። ባልሽ 100% ፍጹም አልነበረም፣ ፍጹም ሰው የለምና። ግን መረጋጋትን፣ ዋስትናና ስርዓት ያለው ህይወትን ሰጥቶሽ ነበር። አሁን ያለው የውጭ ዓለም ግን ድራማ፣ ጭንቀት፣ ፉክክርና ግራ መጋላበጥ ነው። ውጪው ጩኸቱ በዛ ሲል እንጂ የልብን ባዶነት አይሞላም። አስረኛ፣ ኢንተርኔት ቢያፋጣሽም ሐዘንሽ ላይ ግን አይገኝም።
የቲክቶክ አማካሪዎችን ምክር ሰማሽ። የትዳር ጣዕምን የማያውቁ ሰዎችን አመንሽ። አሁን ግን ብቻሽን ታለቅሻለሽ። እነሱ ቪዲዮ ሰርተው ቪው አገኙ፣ ኑሯቸውን ኖሩ። አንቺ ግን የፈረሰ ቤተሰብን ታቀፍሻለሽ። መጠቃለያ፣ ይህ ሁሉ የሚሆነው መከባበርን በዓመት ስትቀይሪ ነው። አላህ የሰጠሽን ቤተሰብ በቲክቶክ ምናሜ ስትለውጪ ነው። ትዳር እኮ እስር ቤት አይደለም፣ መጠለጊያ ጋሻ ነው። ሰው የራሱን መጠለጊያ በገዛ እጁ አፍርሶ ፀሐይና ብርድ ሲመታው ማልቀሱ አይቀርም። ብዙዎች የትዳርና የባልን ዋጋ የሚያውቁት ቤቱ ፈርሶ ጣራው ተነቅሎ የውጭው ብርድ ሲገባባቸው ብቻ ነው። ያኔ ግን ጊዜው ሄዷል፣ ምርጫውም ጠቧል። ማሳሰቢያ ወዳጆቼ፣ ይህ ቪዲዮ ባል ሞቶባቸው ወይም ባል ኃላፊነት የማይሰማው ሱሳኝና ደብዳቤ ጨካኝ ሆኖባቸው አምልተው ብቻቸውን ልጆቻቸውን ለሚያሳድጉ ጀግና እናቶች አይደለም። ለነሱ ክብርና አድናቆት አለኝ። ይህ መልእክት በቲክቶክ የነፃነት ስብከት ተተለው ትዕግሥት አጥተው ያለ በቂ የሸሪያ ምክንያት ይበቃኛል፣ አዲስ ሕይወት አምሮኛል ብለው የሞቀ ትዳራቸውን በገዛ እጃቸው አፍርሰው ለማፍረስ አፋፍ ላይ ያኑትና ላፍርሶ ባሉበት አፋፍ ላይ ያኑት ነው። ልዩነቱ ይግባችሁ። ጀግናዋ መከራ ገፍቷት ብቻዋን ትቀራለች። ሞኟ ግን መከራን ነፃነት ብላ በገዛ እጇ አግዝተዋለች። ትዳር ክቡር ነው፣ አላህ ጸጋ ነው። በከንቱ የሶሻል ሚዲያ ጀብዱ አታፈርሱት። ይህ መራራ እውነት ቢያንስ የአንዲትን እህት ቤተሰብ ከፈረሰ ይታደግ ዘንድ ሼር አድርጉት። ይህንን ምክር ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጉት። ሐሳብና አስተያየታችሁን በኮሜንት አሳውቁኝ።